እግር አልባው እግረኛው ሚዲያ። ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። ያቺ በህገ ወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይህን ያህል የታላቁን ገዳም ውድቀት ተመኘህ? እሸቱ ይሞታል፣ እሙህዋም ትከተሏለች፣ ትሞታለች፣ ሁለቱ ይሞታሉ። እሸቱ ከመሞትህ በፊት ግን ቪዲዮውን ብታስተካክል መልካም ነው። ካላስተካከልክ ደግሞ መቁጠሪያ ጥለን እንደው ቢያንስ በዚህ ዘመን ላይ ለቤተ ክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃ። ሰላም ወድ የተከበራችሁ ቻናል ቤተሰቦች ሰላምታ ያላችሁበት ይድረስልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ እንዲሁም ደግሞ ቪዲዮ ለሌላ ሰው ተደራሽ እንዲሆንልኝ ላይክ ያደርጋችሁ ቪዲዮን ጀምሩት። እንግዲህ ሰሞኑ እጅግ በጣም አነጋጋሪ የሆኑ በሶሻል ሚዲያ እጅግ በጣም ብዙ ሰዎች መነጋገሪያ ካደረጓቸው ጉዳዮች ውስጥ ለቀም አድርጌው እናገኝላችሁ መጥቻለሁ። በቀዳሚነት እንግዲህ የዋልድባ ገዳም ይገኝበታል። እንግዲህ የዋልድባ ገዳም በእሸቱና በእግረኛው ሚዲያ እጅግ በጣም ከፍተኛውን ሰጣገባ ውስጥ እያስገቡት ይገኛሉ። ይህ ጉዳይ ምንድነው የሚለው ወደ እናንተ የማድረስላችሁ ይሆናል። እንግዲህ እስኪ ቀደም ሲል በእግረኛው ሚዲያ ላይ የተላለፉ አንዳንድ ሁነቶችን እንግዲህ እግረኛው ሚዲያ ከዚህ በፊት እሸቱ ኮሜዲያን እሸቱ ማለት ነው ወደ ዋልድባ ገዳም ሂዶ አንዳንድ መሰረተ ልማቶችን ለማስገንባት ማለት የመጠጥ ውሃን ለማስገንባት ወይም ለማስቆፈር አንዳንድ ውሎችን ተዋውሎ ነበርና እሱንን ውል እንግዲህ በሰዓቱ እንዳላከናወኑ አባቶች እየተናገሩ ነው። ከዚህ ጋር በተያያዘም በእሸቱ ላይ አንዳንድ ተቃውሞዎች ተነስተው እንግዲህ በሰዓቱ እንዳልተገኘ ከዚህ በፊትም አንድ ቪዲዮ ሰርችላችሁ ነበር። በዛ ምክንያት እልባት ያልተገኘለት ሁኔታ ተፈጥሯል። ከዚህ ጋር ተያያዘ እንግዲህ አባቶች ዶክቱ ድረስ በመምጣት ጥያቄ በሚያቀርቡበት ሰዓት ይቅርታ ብሎ እንግዲህ ያው ይቅርታ እንደመለሳቸውና ማስተካከል ያለበትን ነገር እንዲያስተካክል ተስማምተው ያለቀ ጉዳይ ነው። ከዚህ ጋር በተያያዘ እንግዲህ አባቶች ወደ እግረኛው ሚዲያ በማቅናት እንግዲህ ለሕዝብ ይፋ መሆን አለበት የሚል ሀሳብ ይዘው መጥተዋል። ይህም እንግዲህ በጣም ብዙዎቹ ሲነጋገሩበት የነበረ ጉዳይ ነው። ጉዳዩን እስኪ ላሰማችሁና አንዳንድ ሰዎች ምን አይነት ሀሳብ ሰጡ የሚለውን አብሬ የማሰማችሁ ይሆናል። አሁን በቀጥታ ወደ ቪዲዮ። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምሕረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። እንደሰማችሁት ነው። ከእንደዚህ አይነት ጥያቄዎች ጋር ሌላም ጥያቄ አለ። ሙሉውን በእግረኛው ሚዲያ ገብታችሁ ማየት ትችላላችሁ። ይህንን ነገር ተቀብለው ሰዎች አንዳንድ የቤተ ክርስቲያኗ አስተምሮት ኃላፊዎች እንዲሁም አባቶች፣ ቀሳውስቶች እነዚህ በጣም ሀሳብ ሰጥተውበታልና እየሆነ ያለው ነገር እንግዲህ ሰዎቹን ለማጥላላት፣ ለማጋጨት፣ ለማጥላት የሚደረግ ስራ እንደሆነ የተለያዩ ሀሳቦች ተሰጥቶበታል። እስኪ ከሰጡት ሀሳቦች ውስጥ የአንዳንዶችን ወደ እናንተ ላሰማችሁና እናንተም የተሰማችሁን ሀሳብና አስተያየት በኮሜንት ቦክስ ብታስቀምጡ ደስ ይለኛል። ይህን መልእክት የዋልድባ ገዳም አባቶች ይወክላልን? እስኪ ይህን አባት ሰሞኑ አደገኛ መልእክት ያስተላለፉትን ሰምተን እንመለስና
መጽሐፍ ቅዱሳዊ መልስ እንሰጥበታለን። እሸቱንም ይዘው ትሞታል፣ እሷ ሟች ናት። እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቆመን ነው ቁጭ ብለን የምንነጋገረው። ማስተዋይ ይሰጥበት፣ ይቅርታ ቢጠይቅ እኛም ብቻ አይደለም ኦርቶዶክሳውያን የተሳሳቱትን ይቅር ቢላቸው ጥሩ ነው። አሁንም ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ መቤታችን ስላድማ አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። ዛሬ የኛ አባቶች አንዳንድ ሰው እንኳን እዚህ አሁን አንድ ሰው ለምሳሌ ወጥቶ በዚህ በደባርቅ በዚያ በጎንደር ባህር ዳር ሲገኝ የት ነው የመጣው አባ ዳልሻ ከሴቶቹ ገዳም ነው የሚባል በጣም በሚያሳዝን መንገድ ይሄን መልእክት ያስተላለፉት አባት ትልቅ ስህተት ወንጀልም ቃል በቃል ምንድነው የሚለው ስለ ኮሜዲያን እሸቱና ስለ እመሃይዋ ነው የሚሉት። እኔ በአካል ነው ሳላውቃቸውም፣ ግን ኮሜዲያን እሸቱ በመጀመሪያ ገብቶ እንዲቀርጽ ገዳሙ ውስጥ ገብቶ እንዲቀርጽ እናንተ ባትፈቅዱለት፣ እናንተ ተቀበላችሁ ባታስተናግዱ ማንም ገብቶ ገዳም ሊቀርጽ አይችልም። ስለዚህ ስህተቱ የእናንተ ነው መጀመሪያ። ሁለተኛ ወደ ገዳም ገብቶ እንዲቀርጽ ፈቃድ ይዞ ይሄደ ደግሞ የሊቀ ጳጳሱ ቲተር ያለበት ደብዳቤ ይዞ እንደሄደም በሚዲያ ላይ ተለጥፈዋል፣ ደብዳቤው ማለት ነው። ሁለተኛ ስህተት የእናንተ ነው ይህን ማለት ነው። ዋናው መልእክት ግን ይህን ከተላለፈው በኋላ ይህን አጥፋልን፣ ይህን አድርግልን፣ አለበለዚያ ግን እሸቱ ይሞታል፣ እሙሄዋም ትከተሏለች፣ ትሞታለች፣ ሁለቱ ይሞታሉ። እሸቱ ከመሞት በፊት ግን ቪዲዮውን ብታስተካክል መልካም ነው። ካላስተካከልክ ደግሞ መቁጠሪያ ጥለን መቆሚያችንን ጥለን ድንግል ማርያም የመርገማችን ተባባሪ እናደርጋታለን የሚል መልእክት መተላለፉ እጅግ ስህተት ነው። ሁልጊዜ በእውነት በምናኔ ዓለም የምትኖሩ አባቶች አሁን ሚዲያ ላይ ወጥተው የተናገሩት አባቶች ከኋላ ያሉ እና ብዙ ስውራን ብዙ የገዳሙ ብዙ አባቶች ስለሆኑ እነሱን ወክለው የብዙሃኑ ድምጽ ነው ብዬ እኔ በፍጹም አላምንም። እንደዚህ አይነት ዋልድባ ገዳም እናውቀዋለን። ዋልድባ የበረከት የቅድስና የምናኔ ስፍራ ነው እንጂ እዛ በምናኔ ዓለም ስም ገብተው የሚያሟርቱበት የሟርት ፈስ ያለበት ገዳም አይደለም። ይህን ስህተት ነው መታረም አለበት። ብዙዎች ይህን በአስቸኳይ እንዲህ አይነት መልእክት ለገዳሙ ያስተላለፉት ይህን አባት ለመናንያኑ ህዝብ እንዲጠላቸው የዋልድባ አባቶች በህዝብ ዘንድ እንዲጠሉ ዋልድባ እንዲጠላ ዋልድባ ላይ አመለካከት ጥላቻ እንዲኖረው ህዝቡ በዋልድባ ላይ መጥፎ የሆነ የገዳይነት ወይ ደግሞ የሟርተኝነት መስጅ ነው ያስተላለፉት ይህን አባት ማለት ነው። ትክክለኛ መነኮሳት ይሆን ደግሞ ከሳቸው ጋር የነበሩ ብዙዎች እንዳሉ አይተናል በቪዲዮ። እነሱ እሳቸው ይህን ሲሳሳቱ እዛ የነበራቸው አባቶች እሳቸውን ባለማረማችሁ ባለማስተካከላችሁ እጅግ ያሳዝናል። እንዲህ አይነት መልእክት እንዲተላለፍ ባትፈቅዱ መልካም። እናንተ በዚህ ባታስተላልፉት እኛም መልስ አንሰጥበትምና ይህን ቅዱስ ገዳም ለሀገራችን ለመላው ዓለም የሚጸልይ ብዙ ስውራን ያሉበት ብዙ ቅዱሳን ያፈራ የቅዱሳን ስፍራ መድኃኔ ዓለም ራሱ የመሰረተው ቅዱስ ስፍራ ነውና በዚህ መልክ ገጽታ ባይሰጠው መልካም ነው ባይ ነኝ። እኛ እናውቃለን ገዳሙ ቅዱስ ገዳም ነው። በዚያ ያሉ አባቶችም እንደዚህ አይነት መልእክት ያስተላልፋሉ ብዬ እኔ አላስብም። እና በዚህ ሚዲያ ላይ ወጥተው ያስተላልፉት አባት እጅግ ስህተት ነው የተሳሳቱት። እሸቱ የሆነ ነገር ቢሆን ቢሞት ወይ ደግሞ ማይዋ ብትሞት ቪዲያችሁ አለ፣ ድምጻችሁ አለ። አሁን እናንተ በግዳይነትም የሚያስጠይቃችሁ ነገር ባታስተላልፉ መልካም ነው። ወንጀልም ነው። መንኩስናችሁ የማይወክል ገዳሙ የማይወክል ሌላ ገጽታ እንዲሰጠው ነው ያደረጋችሁና ትልቅ ስህተት ነው። በጊዜ በይቅርታ መታረም አለበት። ይህን የሚመለከታቸው አካላት ይህን በጊዜ መስተካከል አለበት። እንደዚህ አይነት መልእክት ሁለተኛም እንዳይተላለፍ ማለት ነው። አንደኛ ትልቁ ስህተታችሁ የቀረባችሁበት ሚዲያ መምረጥ ነበረባችሁ። እግረኛ ሚዲያም እንዲህ አይነት መልእክት ሲያስተላልፍ
መቁረጥ ነበረበት። ህዝቡ በገዳሙ ላይ ጥርጣሬ እንዲኖረው ማድረጉ ይህን እያወቀ ማስተላለፍ አልነበረበትም። መጀመሪያ ሚዲያ መምረጥ አለባችሁ። የምታስተላልፉበት መንፈሳዊና መንፈሳዊነት ብቻ የሚተላለፍበት ሚዲያ ቢሆን የምትቀርቡበት መልካም ነው። አንደኛ። ሁለተኛ ደግሞ የምታስተላልፉት ቃላት በጥንቃቄ ቢሆን፣ ሶስተኛ ደግሞ የምታስተላልፉት ቃላት የዋልድባ መነኮሳትና ዋልድባ ገዳም ቅዱስ ስፍራ ይወክላል ወይስ አይወክልም ብላችሁ መምህር ወማህበር የፈቀደውን መሆን አለበት እና በዚህ ብትመለከቱት መልካም ነው። አራተኛ ደግሞ ህዝበ ክርስቲያኑ በእናንተ ላይ ጥርጣሬ የማያሳድር መልእክት ብታስተላልፉ መልካም ነው። ለሌላ ቀን ይህን እንዲህ እንዳለ ሆኖ እግዚአብሔር ስርገሙ ይላል። እናንተ በምናኔ ዓለም ሆናችሁ ስለ ሀገር፣ ስለ ህዝባችን፣ ስለ ወገኖቻችሁ ለመጸለይ ከቤተሰብ ርቃችሁ፣ ከምግብ ርቃችሁ፣ ከጣዕሙ ከልዩ ልዩ ነገር ርቃችሁ የምትኖሩት እኮ አባቶችን ለዓለም ለመጸለይ ነው እንጂ ለመራገም አይደለም። በመርገም ላሉ እንዲወጡ፣ በመከራ ያሉት እንዲወጡ፣ በስደት ያሉ እንዲመለሱ፣ ሰላም ለህዝባችን እንዲሆን መጸለይ ነው እንጂ ሰው ረግሞ መግደል ከሆነማ ይህን እኮ ያጋነንት ስራ ነውና ይህን መስተካከል አለበት። መጽሐፍ ቅዱስ ተራግሞ አይደል? መጽሐፍ ቅዱስ በኦሪት ዘኍልቍ ምዕራፍ 22 ቁጥር 9 እስከ 14 ያለውን ስንመለከት በኢያሪኮ ፊት ለፊት በዮርዳኖስ ማዶ በሞዓብ ሜዳ ከግብፅ እስራኤላውያን ከተመለሱ በኋላ በዛ ስፍራ ከሰፈሩ በኋላ የሞዓብ ንጉስ ባላቅ ህዝቡ ለማስለቀቅ ርስታችን እንዳይወርሱ እየተስፋፉ ስለሆነ እየበዙ ስለሆነ ብለው በስጋት ሽማግሌዎችን እንዲረግምበትና በጦርነት አሸንፎ እንዲያስወግዳቸው ወደ በለዓም ሽማግሌዎች ልኳል። በለዓም በመርገም ይታወቃል። የመርገም ሀብት ነው ያለው በለዓም ማለት ነው። ወደ በለዓም ከላከ በኋላ ግን እግዚአብሔር ለበለዓም ህዝቤን አትርገም ብሎ ነው የነገረው። ህዝቤን አትርገም ብሎ ነው የነገረው። ስለዚህ የእግዚአብሔር ህዝብ እሸቱም ቢሆን ሞይዋ ሌላም ቢሆን ሌላ ልጆቻቸው ኦርቶዶክሳውያን ናቸውና ኦርቶዶክስ ባይሆንም ረግመህ ሰው መግደል ወይም ደግሞ እንደዚህ እናደርጋለን ማለት ትልቅ የገዳይነት መሰጅ ነው የተላለፈውና በጊዜ ልታረሙት ይገባል። ይህን ዋልድባ የሚወክል አይደለም። የዋልድባ አባቶች የሚወክልም አይደለም። እመቤታችን እምቢ ካለ መቁጠሪያ አንስተን መቆሚያ ጥለን እመቤታችን እንጠይቃታለን፣ ትፈርዳለች። ልጇ ምህረት ሰጪ እንጂ ምህረት የሚያሳጣ አምላክ አይደለምና በእውነት ከእንደዚህ አይነት መንፈስ ወጣ ብለን ተረጋግተን በይበልጥ ደግሞ የምትናገሩትን የምታስተላልፉትን መልእክት ጥንቃቄ ብታደርጉላችንም ጥንቃቄ ብናደርግ መልካም ነው። አንደኛ እንደ ምናኔያችን እንደ ምንኩስናችን እንደ ክህነታችን ካህናት ምናኔያን መነኮሳት፣ ሌላ ደግሞ እንደ ኦርቶዶክሳዊ ደግሞ በአጠቃላይ ደግሞ ኦርቶዶክስ ማለት የሚናገረውን የሚራመደውን የሚኖርበትን ስፍራ የሚያመልከውን የሚኖርበት ህይወት የሚያውቅ ማለት ነውና በእውነት ይህን መልእክት የተላለፈው ከዋልድባ ብሎ ያስተላለፉት አባት ይህን ትልቅ ስህተት ነው። በጊዜው መታረም አለበት። ብዙዎች ለሌላ ግብአት ባንሰጥ መልካም ነው። ዋልድባ ገዳም ቅዱስ ስፍራ የዋልድባ መናንያን በሌላ ገጽታ እንዲታዩ ባናደርግ መልካም ነው ለማለት ፈልጋለሁ። ይህን የተላለፈ መልእክት ግን እሸቱ ይሞታል ሞይዋ ትሞታለች የሚለው ግን ሟርተኝነት ነው፣ ምንኩስና የሚወክልም አይደለምና በፍጹም ስህተት ነው። ይህን ለሁሉ እንዲዳረስ ሼር አድርጉት። እግዚአብሔር ከሁላችን ጋር ይሁን። የዋልድባ ቅዱስ ገዳም በረከትና ረድኤት የጻድቁ የአቡነ ሳሙኤል በረከታቸውና ረድኤታቸው ለሁላችን ያድለን። ስለዚህ የምንናገረውን ጥንቃቄ እናድርግ ለማለት ፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። እሺ፣ እስኪ ደግሞ ሌላ ቪዲዮን እስኪ ከዚሁ ጋር በተያያዘ አንዳንድ ሀሳቦች ተሰጥተዋል። በድጋሚ እስኪ ሌላ አንድ በጣም ትልቅ አስተማሪ የሆነ አባት እንግዲህ ሰጥተዋል። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባች በጣም ለስላሳ አንደበት ነው ያለው። እኛን አላቆየም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ እቅድ። ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክ እና ኮፒ ሊንክ እያደረጋችሁ አዳምጡኝ። የመጀመሪያው መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃህ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረብ የሌለው ነገርን
ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ፣ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግረው የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። እሺ አንድ ቪዲዮ እስኪ ደግሞ እንጨምር። አንድ ቪዲዮ ጨምረን በጣም እጅግ ስሜታዊ ሆኖ ነው እየተናገረ ያለና አንድ ምዕመናን ነው እጅግ በጣም ትልቅ የሆነ ሀሳብ አንስቷል። እስኪ እሱም ቪዲዮም ሰምተን እንመለስ። እግር አልባው እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንዳማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴረውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልደባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም። እዚህም አትኖርም፣ ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሐሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይሄን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይሄን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይሄን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽክ? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት? ኮሜዲያን እሸቱ እንደተሳሳተ ይቅርታ እንደጠየቀ እናውቃለን። ተመልሰህ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በሆን ወንድሜ በአደባባይ ሲወገዝ ሳይደንግጬ እኔም ነገ እሱ ዕጣ ይደርሰኛል ብዬ አባቶቼ ይህንን የውግዘት ቃል በአደባባይ ባላስተላልፈው መርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ። እንደተመለከታችሁት ነው። እንደ አይነት ነገር በነገራችን ላይ መልከ ብዙ እይታ ያመጣል። እውነት ነው። መልከ ብዙ እይታ ማለት እንግዲህ አንዳንዴ የቆጡን አውርድ ብላ የብብቷን ጣለች የሚባል ነገር አለ። እኔ እውነት ለመናገር አንዳንዴ ሚዲያዎች ያው አይሳሳቱም አይባልም፣ እንሳሳታለን፣ በግልጽ እንሳሳታለን። ግን እስፔሻሊ ደግሞ ሰውን በጣም ቪክቲም ለማድረግ ለማጥቃት የምንሄድበት መንገድ ተገቢ አይደለም እውነት ለመናገር። ቢካዝ ከዚህ በፊት እንደ አይነት ነገር ልባት እንዲሰጠው ተብሎ ብዙ ሀሳብ ተሰጥቶበት ተነጋግረው ያለቀ ነገር ነው እና ይህንን ጉዳይ እንደገና ኤግዛጁሬትድ አድርጎ አባብሶ የማይሆኑ ነገሮችን እየቆላለፉ ወደዚህ ወደ ህዝብ ይዞ መምጣት ግን በጣም አንደኛ የአባቶችን ክብርም ይቀንስብናል። እባካችሁ እንደ አይነት ነገር ጥንቃቄ ብናደርግ አሪፍ ነው ብዬ አስባለሁ። እናንተም እስኪ የተሰማችሁን ሀሳብና አስተያየት በኮሜንት ቦክስ እንድታስቀምጡልኝ እፈልጋለሁ። እስካሁን ግን በትዕግስት እኔ ጋር ቁጭ ብላችሁ ስትከታተሉኝ ለቆያችሁ ቤተሰቦች እጅግ በጣም ማከብራችሁ።
ቻናሉን ሰብስክራይብ እያደረጋችሁ የዚህ ቻናል አባል ትሆኑ ዘንድ በአክብሮት ጋብዛለሁ። እስካሁን አብራችሁ የቆዩት ማቲ ነበርኩ። ቪዲዮን ከወደዳችሁት ላይክ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። አመሰግናለሁ።